ሰላም ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ከክፍል 1 የቀጠለ የማሲንቆ ማለት ከዚህ በፊት ፊንገር ኤክሰርሳይዝ አሳይቻችሁ ነበረ። አሁን ደግሞ እስኪ ማንን ቃኝተን ምን ሜጀር ማግኘት እንችላለን የሚለው ላሳያችሁ። ለምሳሌ እዚህ ጋር ይዤላችሁ የመጣሁት አንድ ሜጀር ቃኝተን ቢያንስ ሁለትና ከቻልን እዛ በላይ ሜጀር መቃኘት እንችላለን። ግን 3 ሜጀር ላሳያችሁ ዛሬ። ኤን ቃኝቼ ዲን እና ሲን እንዴት ማግኘት እንደምንችል አሳያችኋለሁ። ባለፈው ያሳያችሁ ኤክሰርሳይዝ ሪቫይዝ ለማድረግ ያክል ፈርስት፣ ሰከንድ፣ ሰርድ እዚህ ጋር ፎርዝ አለ የኛው ጣቴ፣ ፊፍዝ፣ ሲክስ እዛ ፈርስት። ለጊዜው አራተኛውን ድምጽ ላስወጣውና በነገራችን ላይ እጄን እንደዚህ ፖዚሽን ያስኩበት ምክንያት አራተኛውን ድምጽ መጫወት እንዲያመቸኝ ነው እና እንደዚህ ነው የምጫወተው። እስኪ አሁን የባለፈውን ኤክሰርሳይዝ ላስታውሳችሁ። ነበር እዛ ፈጠን ስናደርገው ከዛ መመለስ። አሁንም እንድገመው። ፈርስት፣ ሰከንድ፣ ሰርድ ከዛ ከሰከንድ ደግሞ መነሳት። ሰከንድ፣ ሰርድ፣ ፊፍዝ ከዛ ደግሞ ከሰርድ መነሳት። ከዛ ከፊፍዝ እንነሳለን አለን። ከዛ ከፈርስቱ እንነሳለን። ከዛ ፈርስት፣ ሲክስ፣ ፊፍዝ ስንመለስ ማለት ነው። ከዛ ከሲክስ መነሳት። አሁንም ከፊፍዝ። አሁን ከሰርድ ፈጠን ስናደርገው ይላል። በደንብ ፐርፌክት እንድንሆን በተደጋጋሚ መስራት አለብን። ግን ጣታችን መንሸራተት የለበትም። አሁን እዚህ ጋር ከሰራው ሰከንድን እዛው አካባቢ ማሳረፍ ነው እጄን። ሰከንድ ይሄው ፈርስቱ ችግር የለውም ኦፕኑ ስለሆነ ማለት ነው። እዚህ ጋር እስኪ አሁን ያው ትንሽ መንሸራተት ሊኖር ይችላል። ግን በዛው የማሲንቆ የግምት ስራ ስለሆነ ጣታችን የሚያርፈው በግምት ስለሆነ እና ድምጽ በመስማትና የተበላሸ ወይ የፈረሰ ነገር እያዳመጥን ስለሆነ የምንሰራው ያው በምንችለው አቅም ጣታችን የሚያርፍበትን ቦታ መለየት መቻል አለብን። እስኪ አሁን ያው ደግሜዋለሁ እዛው አካባቢ መመላለስ መቻል አለብን። እሺ አሁን ወደ ዋናው ፕሮግራም ልግባና ሜጀር ለመቃኘት ለምሳሌ አሁን ይሄን ኦፕኑን ኤን ቃኝቼዋለሁ። ይሄ የምትሰሙት ኤ ሜጀር ነው። ኤ ሜጀር ራሱን አሳያችኋለሁ። ያው እዚህ ጋር ፎርዝ አለ ፈለጋችሁ ፎርዝን ስጨምረው ማለት ነው። ግን ያው ለጊዜው ማሲንቆ ላይ ብዙ ፎርዝ ያን ያክል ብዙም ስለማይመች ፔንታቶኒኩን እንሰራለን። ፔንታቶኒኩን ስኬል ማለት ነው። እሱን እንሰራለን። አሁን እየተጫወትኩበት ያለው ኤ ሜጀር ነው። አሁን ለምሳሌ አንድ ትዝታ ብጫወትላችሁ ያው እኔ ብዙም እኔም ፐርፌክት ላልሆን እችላለሁ። ግን ያው ዝም ብሎ ሳይንሱ ማንን ቃኝተን ምን ማግኘት እንችላለን የሚለውን ለማሳየት ነው። እኔም ፐርፌክት ላልሆን እችላለሁ። አሁን መገልበጥ እንዴት እንደሆነ ደግሞ ላሳያችሁ። እንደዚህ ቃኝተን ኤን ካየን ወደ ዲ ስንሄድ ደግሞ ዲ አራተኛው ያልኳችሁ
እቺ አራተኛዋ ያልኳት ዲ ትሆናለች። ከዛ ጣቴን ውጭኛዋን ይዛለሁ ማለት ነው። እንደዚህ ነው የሚሆነው። እዚህ ጋር ዲን አገኛለሁ ማለት ነው። ዲ ሰከንዱ፣ ሰርዱ፣ ኤ ለዲ ፊፍዙ ይሆናል ማለት ነው። ኤ ሰከንድ ደግሞ ለዲ ሲግዝ ይሆናል። አያችሁ? አሁን ትሬሊንጉን ያን ኤክሰርሳይዝ እዚህ ጋር መስራት ትችላላችሁ። ያው እስከ ኤክሰርሳይዝ ነው ማሳያችሁ። አሁን ዲ ላይ ያለውበት ቦታ ዲ ነው እና የሱን ኤክሰርሳይዝ ነው እያሳያችሁ ያለሁት። ዲ ሜጀር ማለት ይሄ ነው። ኤናየን ኤንቃኝተን ሌላ ሳንነካካ ሳናፈርስ ዲን እዚሁ ላይ ገልብጠን መያዝ እንችላለን። አድርገን ዲ ፈርስት ትዝታው ማለት ትዝታ ሜጀሩ እዚህ ጋር ብንፈልግ አምባሰል አድርገን መጫወት እንችላለን። ዲን ደግሞ ኦፕን ፊውዝ ይሄ ነው። እዚህ ጋር ደግሞ አምባሰል ማድረግ እንችላለን። እዛው ዲ ላይ ሆኖ ዲ አምባሰል ፊውዙ ላይ ማለት ነው። ማረፊያውን ፊውዝ አድርገን አምባሰል ብንጫወት አሁን ደግሞ አንድ ላሳያችሁ። ሲን ደግሞ ዝቅ ብለን ያውን ደግሞ አውራጣቴ ላይ ማለት ነው። ፖዚሽኑ ደግሞ አውራጣቴ ላይ ሲ ያለ ያው ብዙም ላያስደስት ይችላል፣ ግን ያው ሳይንሱ ይሄ ነው። ኤንቃኝተን ዲን ከዛ ሲን ማግኘት እንችላለን። ከዛ ሲ እዛው ላይ እንዳለን ደግሞ ሲግዝ ብንጫወት ማረፊያውን አያችሁ። ባቱ ማለት ነው። ኤክሰርሳይዝ ነው እያሳዩአችሁ ያለው። በዚህ መልኩ መጫወት እንችላለን። ያው እኔ ፐርፌክት አይደለሁም፣ ግን ሳይንሱ ይሄ ነው። በቃ ኤንቃኝተን ዲን ማግኘት እንችላለን፣ ሲን ማግኘት እንችላለን። ከዛ ደግሞ የሚያመቸው ለዲ ፊቭዙ አምባሰሉን ስንጫወት ይመቻል። ኦፕኑ ስለሆነ ራሱ ኤ የቃኝ ነው ስለሆነ ብንል የአምባሰል ይሆናል። የሲ ደግሞ ራሱ ኦፕኑ ወይ ደግሞ ሲግዙ ባቲው ኦፕኑ ስለሆነ የቃኝ ነው ኤ ስለሆነ ያንን ባቲ ለመጫወት ያመቸናል። በፖዚሽን ከምንጫወተው ኦፕን ሲሆን እንደዚህ ስንጫወት ያመቸናል ለማለት ነው። እንደነገርኳችሁ ነው። እዚህ ጋር እኔ የምሰራው የእጅ ላይጥማችሁ ወይ ደግሞ ብዙም ሲሰማ ላያስደስት ይችላል። ግን ያው ዋናው ዓላማው መናገር የፈለኩትን ማሳየት የፈለኩትን ነገር ካያችሁልኝ ለኔ በቂ ነው።
በቀጣይ ደግሞ እስኪ ሌላ የሆነ ማንን ቃኝተን ምን ማግኘት እንችላለን የሚለውን ደግሞ ይዤላችሁ እመጣለሁ ተዘጋጅቼ። ለዛሬ ያዝኩት ነው። ያው ይሄን እንድሰራ የተገደድኩት ከዚህ በፊት እንደ ኤክሰርሳይዝ ሰርቼ በመሃል ጋፕ አድርጌ ነበረ። ቀጣይ ክፍል የት አለ ብላችሁ ለጠየቃችሁኝ ይሆን ዘንድ ነው የሰራሁት። ያው እንደዚህ እያልኩ በኪቦርድም እየሰራሁ ነው። ኪቦርድ መማር የምትፈልጉም ብዙ ኤክሰርሳይዝ ጀምሮ ብዙ ክፍሎች እየሰራን እየሄድን ነው። እዛ ጋር ገብታችሁ ማየት ትችላላችሁ። በማሲንቆም እንደዚህ እያልን እንቀጥላለን። ሌላም መሳሪያ እንግዲህ እንደ አስፈላጊነቱ እየጨመረን እንቀጥላለን። ብዙ ከቨር እንዲሁ ደግሞ ኢንስትሩመንት ክላሲካል ሙዚቃዎችን ምናምን የምታገኙበት ቻናል ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ላለው ለዛሬ ይሄን ካልኳችሁ ይበቃኛል። በቀጣይ እስከምንገናኝ ሰላም ሁኑልኝ። መልካም ጊዜ